አንድ ፊልም ብቻውን እንዴት ዓለም አቀፍ ቀውስ ሊፈጠር ቻለ? ከልደተ ክርስቶስ በፊት የነበረ ታሪክስ እንዴት የአሜሪካና የኢራን ዲፕሎማሲ ግንኙነት ውጥረት ውስጥ ሊከተው ቻለ? ሰላም ለእናንተ ይሁን የተወደዳችሁና የተከበራችሁ የቤካ ሙቪ ሪቪው ተከታታዮች፣ ዛሬ የምንመለከተው የፊልም ጥንቅራችን አብዛኛው የሀገራችን ወጣት አፋቸው ከፍተው ልባቸው አጥፍተው የተመለከቱት ይህ ፊልም ከቃላት ጦርነት እስከ ዲፕሎማሲ ማሻከር፣ ከሚዲያ ጋጋታ እስከ ፊርማ ማሰባሰብና አለፍ ብሎም እስከ ሳይበር ጥቃት እንዴት ሊደርስ ቻለ? ይህንንና ሌሎች በፊልም የተደበቁ እውነታዎችና ተግዳሮችን አንድ ባንድ የምንመለከት ሲሆን አብራችሁ እንድትሆኑ ከወዲሁ እንጋብዛለን። ይህ ታሪካዊ ልቦለድ ዘውግ ያለው ፊልም በታሪክ ላይ ተመስርቶ የተሰራ ሲሆን ፍራንክ ሚለር የተባለው የኮሚክ መጽሐፍ ደራሲ ባዘጋጀው ግራፊክ ኖቬል ላይ ተመስርቶ በዳይሬክተር ዛክ ስናይደር የተሰራ 300 ፊልም ታሪኩ የሚያጠነጥነው በ480 ዓመት ዓለም ላይ በተካሄደው እውነተኛ የተርሞፖሊ ውጊያ ባትል ኦፍ ተርሞፖሊ ላይ ነው። የፋርስ ወይም የታላቁ ፐርሻ ንጉስ ጠቅላላ ግዛቱን እያስፋፋ መጥቶ ስፓርታን ጨምሮ መላው የግሪክ ከተሞችን እጅ እንዲሰጡና እንዲንበረከኩ ይጠይቃል። ነገር ግን የላቀ ክብርና ነጻነት ያላቸው የስፓርታውያን ወታደሮችና ንጉሳቸው ሌናይደስ አንገታቸው ደፍተው የፋርሱን ንጉስ ቀዳማዊ ዘርክሲስ ትርፍራፊ መቃረምን አልመረጡም። ነገር ግን በወቅቱ በነበረው በሃይማኖትና በፖለቲካ ህግ ምክንያት የስፓርታዊ ንጉስ ሌናይደስ ትልቅ ሰራዊት ይዞ መዝመት ስላልተፈቀደለት ለሀገራቸውና ለነጻነታቸው ለመሞት የተዘጋጁ 300 ምርጥ እና ጠንካራ የስፓርታ ተዋጊዎችን ብቻ በማስከተል ወደ ጠባቡ የተርሞፖሊ ሸለቆ ያመራል። እዚያም በሚሊዮን በሚቆጠሩ እጅግ ግዙፍ ሰራዊት ካላቸውና ራሱን አምላክ ነኝ ብሎ ከሚጠራው የፋርስ ንጉስ ዘርክሲስ ጋር ተዋግተው ከአንድ ወሬ ነጋሪ በስተቀር ሁሉም በጠላት ጦር ይወድቃሉ። ለስፓርታውያን ህዝብ በትግል ሜዳ ላይ መሞት ፍርሃትን አለማሳየት፣ ለጓደኛ መታመንና እስከ መጨረሻው መጽናት ማለት ሲኦልን ወርዶ ከጥልቁ ተናንቆ የገነትን ቁልፍ እንደመጨበጥ ያህል ትልቅ ክብር ነው። ከባርነት ይልቅ በነጻነት መሞት ይሻላል ያሉትን 300 ተዋጊዎችን እንደማያሸንፉ እያወቁ ነገር ግን የቀረው የግሪክ ህዝብ እንዲነቃና ለነጻነቱን ማስከበር እንዲነሳ ሲሉ ህይወታቸውን አሳልፈው በመስጠት በቁጥር ማነስ ሳይሆን በጥራት በስልጠና እና በስትራቴጂክ አሰብን እጅግ ግዙፍ የሚመስልን ጠላት እንኳን መከላከልና ማሸበር እንደሚቻል የፊልሙ ዋና ጭብጥ አድርጎ በእያንዳንዷ ሲን ፍንትው እያደረገ ያሳየናል። ታዲያ ይሄ ምኑን ነው የዲፕሎማሲ መሻከርና ዓለም አቀፍ ውጥረት ውስጥ ያስነሳው ካላችሁ ነገሩ የሚጀምረው ከዚህ በኋላ ነው። ፊልሙ በወጣበት ወቅት የጥንቷ ፋሪስ ተተኪ የሆነችውን ኢራን የሀገሪቷ የታሪክ አጥኚዎች፣ የድርሳናት ተመራማሪዎች፣ ደራሲዎችና የሚዲያ ሰዎች ብለውም የኢራን መንግስት የፊልሙ ይዘት ሆነ የታሪክ አወቃቀር ሊዋጥላቸው አልቻለም። አምነው ለመቀበልም ፈቃደኞች አልነበሩም። በፊልሙ ላይ ከፍተኛ ተቃውሞ አሰምተው ነበር። ፊልሙ ምዕራባውያን ማለት ግሪኮችን እንደ ነጻነት አፍቃሪና ስልጡን፣ ምስራቃውያን እኛ ፋሪሶች ደግሞ እንደ አውሬና ጨካን አድርጎ በማሳየት ታሪክን አጣሞ የፖለቲካ ፕሮፓጋንዳ እየሰራ ነው በሚል በይፋ ኮንነውታል። ይህ ግን ተራ ኩነኔ አልነበረም፣ የፍጥጫው ጅማሬ እንጂ። የኢራን መንግስትና ህዝብ ያሳዩት ከፍተኛ ቁጣ በወቅቱ ተራ የፊልም ቅሬታ ብቻ አልነበረም፣ ይልቁንስ ወደ ዓለም አቀፍ የዲፕሎማሲ ውዝግብና የሳይበር ጦርነት ነው የተቀየረው። የኢራን ህዝብና መንግስት መቃወም ተከትሎ የተፈጠሩ ዋና ዋና ክስተቶችም እነዚህ ነበሩ። ይፋው የዲፕሎማሲ ክስና የተባበሩ መንግስታት ዩኤን አቤቱታ። የኢራን መንግስት ፊልሙን የአሜሪካ የስነ ልቦና ጦርነትና የኢራን ታሪክ ባህል ለማንኳሰስ ሆን ተብሎ የተሰራ የሆሊውድ ፕሮፓጋንዳ ነው በማለት የኢራን ባህል ቅርስ ድርጅት በሆሊውድ ፊልሞችን የታሪክ መዛባት እንዲያቆምና የሀገሪቷ ጥንታዊ ስልጣኔ እንዳይከብሩ ለመጠየቅ ለተባበሩት መንግስታት የባህል ማዕከል ዩኔስኮ ይፋዊ የቅሬታ ደብዳቤ አስገብተው ነበር። ነገር ግን የኢራን መንግስትና ህዝብ ግን በዚህ አንድ ብጣሽ ወረቀት ሊረኩ አልቻሉም። በቀጥታ ወደ የጎጉል ቦምብ እየተባለ ወደሚታወቀው የሳይበር ጥቃት ነበር የገቡት። ይህ በወቅቱ እጅግ አስገራሚ ምላሽ ነበር። የኢራን የኢንተርኔት ተጠቃሚዎችና ብሎገሮች በፊልሙ ላይ ያላቸው ተቃውሞ ለመግለጽ ልዩ የሳይበር ዘመቻ አደረጉ። በሺዎች የሚቆጠሩ ኢራናውያን የጋራ ድርጊት መርሃ ግብር በማውጣት ማንኛውም ሰው በጎጉል ላይ 300 ሙቪ ብሎ ሲፈልግ ፍለጋው መጀመሪያ ይዞት የሚመጣው ድረገጽ ስለ ጥንታዊቷ ፋሪስ እውነተኛ ታሪክ፣ ባህል፣ ስልጣኔ የሚናገር ገጽ እንዲሁም በማድረግ የጎጉል አልጎሪዝም መስመር አስቀይረውታል። ይህ በቴክኖሎጂው ዓለም ትልቅ መነጋገሪያ ሆኖ የነበረ ቢሆንም እንኳን ኢራናውያን ግን አሁንም በዚህ አላበቁም። በውጭ ሀገር የሚኖሩ የኢራን ተወላጅ በፊልሙ ላይ ያላቸው ተቃውሞ ለመግለጽ የፊርማ ማሰባሰቢያ ኦንላይን ፔቲሽን ከፍተው በአጭር ጊዜ ውስጥ ከ70,000 ሰው በላይ ፈርሞበት ነበር። የኢራን ህዝብ ታሪክ መዛባት የፈጠረለት ህመም በቶሎ እንደማይድን የተረዱ የኢራን ፊልም ባለሙያዎች በቀጥታ ወደ ዘመቻ ገቡ። የሆሊውድ ትረካ ለመመከትና የእውነተኛው የፋርስ ንጉስ ቀዳማዊ ዘርክሲስ ሰብአዊና ትክክለኛ ታሪክ ለዓለም ለማሳየት በርካታ ታሪካዊ ዶክመንተሪና የፊልም ፕሮጀክቶችን ሰርተዋል። በመጨረሻም 300 ፊልም በኢራን ሲኔማ ቤቶች እንዳይታዩ ሙሉ በሙሉ የታገደ ቢሆንም እንኳን በሲዲ እና ዲቪዲ ኮፒ በኮንትራባንድ መልክ በሰፊው ለህዝብ ተደራሽ ሆኗል። በዚህ ሁሉ ትርምስና ጫጫታ መካከል ስራውን የገባው የሚመስለው የአሜሪካ መንግስት በወቅቱ እንደ መንግስት በይፋ ዋይት ሃውስ መግለጫ ለኢራን ቁጣ ቀጥተኛ ምላሽ ከመስጠት ተቆጥቧል።
ሆኖም ግን ጉዳዩ ሁለት ሀገራት የፖለቲካ ውጥረት ከፍተኛ በነበረበት ወቅት በተለይ በታዋቂው ፕሬዝዳንት ጆርጅ ደብልዩ ቡሽ ዘመን በመሆኑ በአሜሪካ ዲፕሎማቶችና ባለስልጣናት የተንጸባረቁ ግልጽ የሆኑ አቋሞች ግን ነበሩ። የአሜሪካ መንግስትና ተቋማት የነበራቸው አቋም ምንም እንኳን ይፋዊ በሆነ መንገድ ሀሳባቸው ባይሰነዝሩም በተዘዋዋሪ ሀሳባቸው ያንጸባረቁበት መንገድ በእነዚህ ሶስት ዋና ዋና ነጥቦች ማሳየት ይቻላል። የመናገርና የፈጠራ ነጻነት (ፍሪደም ኦፍ ስፒች). የአሜሪካ ባለስልጣናትና የውጭ ጉዳይ ሚኒስትር በጉዳዩ ላይ ለቀረበው ጥያቄ የሰጡት ምላሽ ከሀገሪቱ ህገ መንግስት አንጻር ነበር። በአሜሪካ ህገ መንግስት የሆሊውድ የፊልም ስቱዲዮዎች የግል ኩባንያዎች በመሆናቸው መንግስት በፊልም ይዘት ላይ ጣልቃ መግባት ሆነ መከልከል መብት የለውም የሚል ነበር። የፊልሙ የኪነ ጥበብ ስራ በመሆኑ የመናገር መብት እንደሚጠብቅም ገልጸዋል። የፊልሙ ሰዓትና የፖለቲካ ትርጉም ውድቅ ማድረግ። የኢራን መንግስት አሜሪካ በኢራን ላይ ወታደራዊ ጥቃት ለመሰንዘር ህዝቡን በስነ ልቦና ያዘጋጀችበት ነው የሚል ከባድ ክስ ሰንዝሮ የነበረ ሲሆን የአሜሪካ የፖለቲካ ሰዎችና ለመንግስት ቅርበት ያላቸው አካላት ይህንን ክስ ፍጹም የተጋነነና ከልክ ያለፈ ፍርሃት ነው በማለት አጣጥለውታል። ፊልሙ የተሰራው ከፖለቲካ ውጥረት ዓመታት በፊት የወጣው በ1998 የኮሚክ መጽሐፍ ግራፊክ ኖቨል ላይ ተመስርቶ እንጂ አሁን ካለው የጂኦፖለቲካ ሁኔታ ጋር ምንም ግንኙነት እንደሌለው አስረድተዋል። የሚዲያ እና የሲቪል ማህበረሰብ ክርክር። የመንግስት ባለስልጣናት በይፋ ባይከራከሩም በአሜሪካ መንግስት የገንዘብ ድጋፍ የሚደረግላቸው እንደ ቮይስ ኦፍ አሜሪካ እና ራዲዮ ፋርዳ ያሉ የሚዲያ ተቋማት በጉዳዩ ላይ ሰፊ ውይይት ከፍተውም ነበር። በእነዚህ መድረኮች ላይ በአንድ በኩል የኢራን ቅሬታ ወይም ታሪኳ መበላሸቱና ህዝቧ ቅሬታ ቢሰማው አግባብነት እንዳለው የሚስማሙ አሜሪካውያንና የታሪክ ምሁራን ቀርበው የተከራከሩ ሲሆን በሌላ በኩል ደግሞ የኢራን መንግስት የራሱን ችግሮችን ከህዝብ ለመሸፈንና የአሜሪካን ጥላቻ ለመቀስቀስ ሲል አንድን ተራ የሆሊውድ ፊልም የፖለቲካ መጠቀሚያ ያደረገው ነው እንጂ ምንም ከፖለቲካና ከታሪክ ማንቋሸሽ የተያዘ ነገር የለውም የሚል ትችት ሰንዝረዋል። ባጭሩ የአሜሪካ መንግስት ጉዳዩን የመንግስት የፖለቲካ አጀንዳ ሳይሆን የግል የኪነ ጥበብ ስራ ነው በሚል ከጉዳዩ እጁን በማውጣት የኢራን ክስ ለማክሸፍ ሞክረዋል። ግን እውነታው የአሜሪካ መንግስት አፌ ቀላጤዎችና ሚዲያዎች ያሉት ብቻ ነው ወይስ ከፊልሙ ጀርባ ሌላ እውነት አለ? የተወደዳችሁና የተከበራችሁ የቤካ ሙቪ ሪቪው ተከታታዮች፣ አሁን ደግሞ ከፊልሙ ጀርባ የተደበቁ እውነታዎችን እንመለከታለን። ቻናሉ አዲስ ስለሆነ ሰብስክራይብ እያደረጋችሁ ተከታተሉ። ፊልሙ ከጀርባው የደበቃቸው እውነታዎች አሉ እንዴ? እንዴት ሊኖሩ ቻሉ? የሚሉ ጥያቄ አእምሯችሁ ላይ ከመጣ መልሳችን አዎ በሚገባ አሉ ነው። 300 ፊልም ታሪኩ እንደተመለከትነው ብቻ አይደለም፣ ከጀርባው በርካታ አስገራሚ የተደበቁና ታሪካዊ እውነታዎች አሉ። ፊልሙ ሲታይ ምንም እንኳን ተራ የሆሊውድ የፈጠራ ታሪክ ቢመስልም ከጀርባ ግን እውነተኛ ታሪክ፣ የፖለቲካ ፕሮፓጋንዳ እና አስገራሚ የፊልም አሰራር ሚስጥሮች አሉበት። ታሪካዊ ውሸት ወይ ፊልም ሆን ተብሎ የተጋነነበት ምክንያት። በፊልሙ ላይ የፋሪስ ሰራዊት እንደ ጨረቃ አስፈሪ ፍጥረታትና ሰይጣናዊ ኃይል ተደርገው ቀርበዋል። 300ዎቹ ደግሞ ፍጹም ጀግና ተደርገዋል። ይህ የሆነበት ምክንያት ፊልሙ የተረከው በዲሊዮስ እይታ ስለሆነ ነው። ዲሊዮስ ማለት ከጦርነት በህይወት ተርፎ የተመለሰው ብቸኛ ተዋጊ ሲሆን ታሪኩ ለቀረው የግሪክ ሰራዊት የሚናገረው ጦርነት ከመጀመራቸው በፊት የጦርነት ስሜታቸው ሞቲቬሽን ለመቀስቀስ ነው። ሰራዊቱን ለማነቃቃት ሲል ጠላትን እያዋረደ ስፓርታውያን ደግሞ እያገዘፈ የተናገረው የፕሮፓጋንዳ ታሪክ ነው። ይህ ደግሞ ከእውነታ የራቀ ታሪክ ያደርገዋል። ሁለተኛ፣ በቁጥር 300 ብቻ አልነበሩም። ፊልሙ 300ዎቹ ብቻውን የተዋጉ ቢያስመስልም በታሪክ ማህደር መሰረት በቴርሞፖሊ ሸለቆ ንጉስ ሌናይድስን አግዘው የተዋጉ ከ4000 እስከ 7000 የሚጠጉ ሌሎች የግሪክ ከተማ ተዋጊዎች ቴስፒያንስ፣ ቴባንስ እና አርኬዳንስ ነበሩ። ይህንን በመጨረሻ ቀንም መከባቸው ሲያውቁ ሌናይዶስ ሌሎችን አሰናብቶ እሱና 300ዎቹ ስፓርታዎቹን እንዲሁም ለመልቀቅ እምቢ ያሉ 700 የቴስፒያና ተዋጊዎችን ለሞት ቀርቷል። ፊልሙ ግን ትኩረቱን በ300ዎቹ ላይ ብቻ በማድረግ የሌሎች ትግልና መስዋዕትን ክደዋል። ቀዳሚ ንጉስ ዘርኪሲስ እውነተኛ ማንነት። በፊልሙ ላይ የፋርስ ንጉስ ዘርኪሲስ ረጅም ራሰ በራ፣ ሜካፕ እና ብዙ ጌጣጌጥ ያደረገ እንግዳ ፍጥረት ተደርጎ ቀርቧል። በእውነተኛ የታሪክ መዝገብ ቀዳማዊ ንጉስ ዘርኪሲስ እንደ ማንኛው የፋርስ ንጉስ ረጅም ፂም ያለው ጥምጥም የሚጠመጥምና ልብስ የሚለብስ ሰው ነበር። የፊልሙ ደራሲ ፍራንክ ሚለር ንጉስ ዘርኪሲስ ራሱን እንደ አምላክ የሚያይ መሆኑን በምስል ለመግለጽ ሲል ሆን ብለው መልኩን ወደ መለኮታዊ ወይም ወደ እንግዳ ፍጡር ገጽታ ቀይረውታል። የስፓርታውያን ልብስ ወይም አለባበስ። በፊልሙ ላይ የስፓርታውያን ተዋጊዎች ያለ ትጥቅ ደረታቸው ከፍቶ በልዩ ቁምጣና በፎጣ ብቻ ሲዋጉ የሚታይ ሲሆን እውነተኛ የስፓርታ ተዋጊዎች ግን በጣም ከባድ የሆነ የነሐስ ጥሩር ይለብሱ ነበር። ያለ ጋሻና ያለ ጦር መዋጋት ራስን ለሞት አሳልፎ መስጠት ነው።
ነገር ግን ዳይሬክተር ዛክ ስናይደር ተዋጊዎችን ልክ እንደ ጥንታዊ ግሪክ ሐውልቶች ውብ እና ጠንካራ መሆናቸውን ለማሳየት እንዲሁም የኮሚክ መጽሐፍ ስታይል ለመጠበቅ ሲል ሰውነታቸውን አጋልጦ አሳይቷል። ይህ ደግሞ በእውነተኛ ህይወት ያልነበራቸው ጀግንነትና ድፍረት በፊልሙ ላይ በማላበስ ግሪኮች የላቁት ጀግና አድርጎ ለመሳል ሞክረዋል። ፊልሙ ምንም እንኳን በፖለቲካ እና በታሪክ አወዛጋቢ ጉዳይ ቢኖረውም በአሰራር ረገድ ግን እጅግ የተወደደና የተጨበጨበለት ፊልም ነበር። ፊልሙ ሙሉ ለሙሉ ለማለት ይቻላል የተቀረጸው በግሪን ስክሪን ጀርባ ሲሆን ዘክራሽ የሚባል የራሳቸው የቴክኒክ ሂደት በመጠቀም የቀለሙ ጥራትና የጨለማውን ክፍል በጣም አጥቁረውታል። ይህም ፊልሙ ልክ እንደ ህያው ስዕል ወይም ኮሚክ መጽሐፍ እንዲመስል አድርጎታል። 300 ሙቪ የተመለከተ አብዛኛው ሰው በፊልሙ ላይ ያሉትን ተዋጊዎች ጡንቻና ሲክስ ፓክ በኮምፒውተር ሲጂአይ የተሰሩ ይመስላል። ነገር ግን ተዋጊዎቹ የተገነቡት በጂም ነበር። ተዋጊዎቹ ሆነው የተወኑ ተዋናዮችን በሙሉ ለ4 ወራት ያክል በቀን ለ6 ሰዓት ያክል እጅግ አድካሚ የሆነ ወታደራዊ ስልጠናና የስፖርት እንቅስቃሴ አድርገዋል። ስልጠናው በጣም ከባድ ከመሆኑ የተነሳ በፊልም ኢንዱስትሪ ውስጥ ዘ 300 ወርክአውት የሚል ታዋቂ የስፖርት ስልት እንዲፈጠር አድርጎታል። የተወደዳችሁና የተከበራችሁ የቢካ ሙቪ ሪቪው ተከታታዮች፣ ይህ ፊልም ልክ እንደ ግላዲያተር ወይም ትሮይ ታሪክን በትክክል ለመዘገብ የሞከረ ሳይሆን የታሪኩን ዋና ፍሬ ነገር ወስዶ በዘመናዊ ግራፊክስ ጥበብ ተመልካችን ለማስደሰት ወይም ለማዝናናት ሲባል ታሪካዊ እውነታውን ከመጠን በላይ አጋኖ ወደ ተረት አስጠግቶ ያቀረበበት መንገድ ለተመልካች ትልቅ የጀግነት ስሜት የሚሰጥ እንዲሆን አድርጎታል። በተለይ ዚስ ኢዝ ስፓርታ የሚለው ጩኸት ደግሞ ፊልሙ የተለየ ግርማ ሞገስ አላብሶታል። ፊልሙን ስናስብ በመጀመሪያ ወደ አእምሯችን የሚመጣው ይህ ድምፅ ታስቦበት ወይም የደራሲውን ሀሳብ ሳይሆን በድንገት እንደተፈጠረ ስንቶቻችን እናውቃለን? ንጉስ ሌናይዶስ ወይም ተዋናይ ጀራርድ በትለር ያንን ታዋቂ ጮህ ሲጮህ መጀመሪያ በፊልም ስክሪፕት ላይ የተጻፈው በቁጣ ግን ቀስ ብሎ በሽኩሽታ እንዲናገረው ነበር። ነገር ግን ጀራርድ በትለር ትዕይንቱ ሲሰራ ከማንሾካሾክ ይልቅ በኃይልና በጩኸት ቢሰራው የተሻለ ስሜትና ድምቀት ይኖረዋል በማለት አንድ ጊዜ በኃይል ልጮኸው ብሎ ለዳይሬክተሩ በመጠየቅ ያንን ስሜት ለማምጣት ችለዋል። This is Sparta! ጀራርድ በሚጮህበት ሰዓት በቦታው የነበሩ ተዋናዮችን ሰራተኞች በሙሉ በሳቅ ፈነዱ። በጣም የተጋነነ መስሏቸውም ነበር። ነገር ግን ዳይሬክተር ዛክ ስናይደር ይህ እኮ ነው የሚገርመው የሚያምረውን በማለት በፊልሙ ላይ ያስቀርተዋል። በተዋናይ ጀራርድ የተፈጠረው ጩኸት ከዚህ ሁሉ ዓመታት በኋላም በኢንተርኔት ዓለም ትልቅ ሜም ሆኖ ቀርቷል። የተወደዳችሁና የተከበራችሁ የቤካ ሙቪ ሪቪው ተከታታዮች የዛሬ ፊልም ግምገማ ጥንክራችን ይህን ይመስል ነበር። በቀጣይ ጥንክራችን እስከምንገናኝ ቸርን ሰንበት። ሰላም ለሰው ዘር በሙሉ።